ጃፓን በታይዋን አቅራቢያ በታየ የቻይና ድሮን ምክንያት የጦር አውሮፕላኖቿን ላከችም። ጃፓን ከታይዋን ደሴት በቅርብ ርቀት ላይ በሚገኝ የደቡባዊ ደሴቱ አቅራቢያ የቻይና ሰው አልባ አውሮፕላን ወይም ድሮን በመገኘቱ ምክንያት የጦር አውሮፕላኖቿን በአስቸኳይ ወደ አካባቢው መላኳን አስታውቃለች። ጃፓን መከላከያ ሚኒስትር እንዳብራራው ድሮኑ የተገኘው በጃፓን ደቡባዊ ጫፍ አቅራቢያ ባለው ክልል ሲሆን ይህ የቻይና ወታደራዊ እንቅስቃሴ በቶኪዮ በኩል ከባድ ስጋት ፈጥሯል። የጃፓን ራስን የመከላከል የአየር ኃይል ወዲያውኑ የቻይናውን ድሮን እንቅስቃሴ ለመከታተልና ሁኔታውን በቁጥጥር ስር ለማዋል የጦር ጀቶችን ልኳል። ምንም እንኳን ሰው አልባ አውሮፕላን የጃፓን የአየር ክፍል ጥሶ ባይገባም በቅርብ ርቀት መታየቱ በምስራቅና ቻይና ባህር ውስጥ ያለውን የሁለቱን ሀገሮች ውጥረት ይበልጥ ማሳየቱን የዜና ዘገባዎች አመላክተዋል። ጃፓንና አጋሮቿ በተለይም አሜሪካ በታይዋን ዙሪያ የቻይናን ወታደራዊ እንቅስቃሴ መጨመርን በተመለከተም በተደጋጋሚ ስጋታቸውን ሲገልጹ ቆይተዋል። ይህም ሌላኛው ሩቅ ምስራቅን ለከፍተኛ ችግርና ውጥረት የዳረገ ክስተት ሲሆን ምናልባትም ዩክሬንና ራሽያ እንደ እስራኤልና ጋዛና እንደመሳሰሉት በዓለማችን ጎላ ያሉ የግጭትና የጦርነት አዝማሚያ የሚታይባቸው ክፍለ ዓለሞች እንዳይሆኑ ስጋታቸውን የሚገልጹ ብዙዎች ናቸው።